بافراندچ بفتيلا انفرو موها بابل دالي إلي ميكاد غورو تابو يهول هوجي توفا جاكو ردكو إيهو حبيت كريو قلبي لشاوكو تنتو بلا دمكا برتا أسكرتش لبي درتا ساياتني مركتش كلو نجار أسرساتش سرا ودار يمتامر تايين لبي كساسي كر بلان فرو ጦራ ከተማ አስተዳደር ከተመሰረተች በርካታ ዓመታትን ያስቆጥራለች። መጀመሪያ ጦራ ማለት ያው በአካባቢው በስልጥኛ ቋንቋ ጦረ ተሸከመ፣ አቀፈ፣ ቻለ እንደማለት የሚቆጠር ነው። ከዚህ ጋር ተያይዞ በጊዜው በተለያዩ ቦታዎች የተለያየ የበሽታ ወረርሽኝ ነበረ ይባላል ታሪክ አባቶች እንደሚናገሩት። ከዚህ ጋር ተያይዞ ያው ከዛ በሽታ ሽሽት እዚህ አካባቢ ላይ በርካታ ሰዎች ያው መተው ሰፍረው እዚህ አካባቢ ሲፈሩ ይጦራቸዋል፣ ይሸከማቸዋል ከሚለው ሲያሜ ያገኘች እንደሆነ ነው ያው ታሪኮች የሚያስረዱት። የጦራ ከተማ አስተዳደር በማዕከላዊ ኢትዮጵያ ክልል በስልጤ ዞን ከሚገኙ 5 የከተማ አስተዳደሮች መካከል አንዷ ስትሆን ከተማዋ ጦራ ተብላ ከተሰየመች በኋላ በደርግ ጊዜ በ1966 አካባቢ የሌላ ከተማ አስተዳደር እንደነበረች በታሪክ ይነገራል። ነገር ግን ኢህአዴግ ሲገባ በ1983 የቀድሞ ላንፍሮ ወረዳ የሚቶ ወረዳ አስተዳደር ማዕከል ሆና ቆይታለች። ከተማዋ በ1997 ዓ.ም በማዘጋጃ ቤት እውቅና አግኝታ በ2004 ዓ.ም ቤዚክ ፕላን የተሰራ ሲሆን በዚህም የከተማዋ ስፋት 579 ሄክታር የሚያካልል ነበር። በዛ ጊዜ የማህበረሰቡ የማልማት ፍላጎቶች እየመጡ የከተማውና የወረዳው አመራር የከተማውን ፕላን በማስጠበቅ ከተማውን ለማልማት ጥረቶች ሲደረጉ ቆይተዋል። በዚህ ሂደት ላይ ከተማዋ በተሻለ እድገት ያለፈችበት ሁኔታ ነው ያለው። በዚህም ቀድሞ በነበረው ክልል በ2009-10 ለከተማ አስተዳደርነት በክልሉ ፈጣን እድገት እያስመዘገቡ ካሉ ከተሞች ተርታ ስለምትሰለፍ ለከተማ አስተዳደርነት ታጭታ በ2010 ምዘና ተካሂዶ ከተማ አስተዳደርነት በ2010 አግኝታ ያለች ከተማ ነች። የጦራ ከተማ አስተዳደር ልዩ መገለጫዋ ዛላ በርበሬ ሲሆን አሁን ባለው ሁኔታ ከተማዋ ላይ በተደረገ የመረጃ ጥናት መሰረት ከ70,000 ህዝብ በላይ እንደሚኖር ለማወቅ ተችሏል። የከተማ አስተዳደሩ የሚገኘው ከአዲስ አበባ 173 ኪሎ ሜትር ርቀት ላይ ሲሆን ከዞኑ መዲና ወራቤ ከተማ 37 ኪሎ ሜትር፣ ከቡታጅራ 45 ኪሎ ሜትር እና ከሆሳና 97 ኪሎ ሜትር ርቀት ላይ ትገኛለች። የከተማ አስተዳደሯ አዋሳኝ በዙሪያዋ በላንፍሮ ወረዳ የተከለለች ሲሆን አቀማመጧ ለላንፍሮ ወረዳ ማህበረሰብ፣ ለምስራቅ ስልጢ፣ ለማረቆ፣ ለሃላባ፣ ለዳሎቻ ማህበረሰብ እንዲሁም ኦሮሚያ ክልል ማህበረሰብን ጨምሮ ላሉ ምቹ የገበያ ስፍራ ስለሆነችና ከተማዋ ከግብይት አንጻር ተመራጭ በመሆኗ አሁን ባለው ሁኔታ በከፍተኛ እድገት ላይ የምትገኝ ከተማ ናት። ከዛ ውጪ ከአየር ንብረት አንጻር እንግዲህ ከተማው ያው ወይና ደጋ ቆላ ሊባል የሚችል የአየር ንብረት ሁሉም ለልማት ለኢንቨስትመንት ምቹ የሆነ የአየር ንብረት ያላት ከተማ ናት ከተማችን። ሚቶ ሻንካ ጦፋ ዋሪ ሻቂ ጦራ በጣም ተለውጣለች። የሚወዳት ከተማ ነች እኔ ከዞኑ። ምክንያቱም የመንገድ አቀማመጧ ስትራክቸሯ አሁን እየተስፋፋ ሲዳይበላሽ እንጂ በጣም ጥሩ በየቦታው መንገድ አለ። አይተነው ልክ እንደ ናዝሬት እንደ አዲስ አበባ ይሄ መንገድ ስትራክቸሩ እና አጠቃላይ በጣም ትልቅ ለውጥ ነው ያመጣችው ጦራ በጣም هبي بافراندچ بفتيلا انفرو موها بابل دالي إلي ميكاد غورو تابو يهول هوجي توفا جاكو ردكو إيهو حبيت كريو قلبي لشاوكو ትልቅ ችግር የነበረው የአገልግሎት አሰጣጥ ችግር ነበር። በተለይ ማዘጋጃ ቤት አገልግሎት ማህበረሰቡ እዚህ መጥቶ ለ15 ቀን ለወር እንግልት ላይ የነበረበት ነው። ኦንላይን ሲስተም መዘርጋት መቻል አለብን። ወደ 10,500 በላይ ይዞታ ፋይሎችን ስካን አድርገን አስገብተን በዛ ልክ የኦንላይን አገልግሎት የተሰጠ
ያለበት መሆኑ ነው። ይሄ አድቫንቴጁ ብዙ ነው። ያው ከዚህ ጋር ተያይዞ አንዱ ገቢ አቅማችን ይጨምራል፣ ሁለተኛ የማህበረሰቡን እንግልት ይቀንሳል። አምራቹ ኃይል እዚህ ጉልበቱን ባለጉዳዩ ነው እየተመላለሰ የሚፈጀውን ጊዜ ያው ምርት ላይ እንዲያውል የሚያደርግበት ሁኔታ ነው ያለው። የመልካም አስተዳደር ችግሮችም ጭምር በዛው ልክ የታረሙ የሚሄድበት ሁኔታ ነው ያለው። ባለጉዳዩ ከመጣ በአጭር ሰዓት ተገልግሎ የሚሄድበት ሮሮዎች የቀነሱበት ሁኔታ ነው ያለው። ይህ ከዘመነ በኋላም የመልካም አስተዳደር ችግሮች እየታረሙ እንዲሁም አገልግሎት እየፈጠነ በመሆኑ የሚጠፉ መረጃዎችና የሚበላሹ ፋይሎችን በቀላሉ ማግኘት እየተቻለ ይገኛል። ከጽዳት ጋር ተያይዞ በርካታ ማህበራት ተደራጅተው ቆሻሻ ማጠራቀሚያ ቦታ በፕላን ተመላክቶ እሱ ተዘጋጅቶ እሱን የማስወገድ ስራዎች እየተሰሩ ነው። እሱ ብቻ አይደለም፣ በየሳምንቱ ቅዳሜ ማህበረሰቡ እየወጣ አካባቢን በማጽዳት ይህንን ባህል ለማድረግ እየተሰራ ባለው ስራ ሰፊ ነቃቃትና ለውጥ እየመጣ ያለበት ሁኔታ ነው ያለው። የጦራ ከተማ የአየር ንብረት ወደ ቆላማነት የቀረበ ሲሆን በከተማው ፕላን በልዩ ሁኔታ የሚሰራው የአረንጓዴ ልማትና ግሪነሪ ላይ በመሆኑ በተለይም 30-40-30 በሚል የከተማ ልማት የወረደው እቅድና መመሪያን ተግባራዊ ለማድረግ ታቅዶ እየተሰራ ነው። ከዚህ አንጻር የሙዝ ክላስተር በከተማችን መፍጠር ተችሏል። የአቮካዶ የማንጎ ክላስተር በግሪነሪዎች መፍጠር የተቻለበትና ይሄ ደግሞ ማህበረሰቡ በየግሉና በግቢው አረንጓዴ ልማት ላይ ሰፊ ፍላጎት እንዲያሳድር ማድረግ የተቻለበት ሁኔታ ነው ያለው። በጦራ ከተማ አስተዳደር የካፒታል ፋይናንስ ገቢን ከማሳደግ አንጻር በርካታ ስራዎች እየተሰሩ ይገኛል። ከዛ ባለፈ ግን በ2015 ዓመተ ምህረት ፕላናችን መከለስ መቻል አለበት በሚል ያው ከማህበረሰቡም ጋር ሰፊ ምክክር ከተደረገ በኋላ የከተማውን ፕላን ወደ ስትራቴጂክ ፕላን የመከለስ ስራዎች ተሰርተዋል። ይሄ ከተሰራ በኋላ የከተማውን ደረጃ ሊመጥን በሚችል መልኩ ገቢን ሊያሳድግ በሚችል መልኩ ምን መስራት መቻል አለብን የሚል ስራ እንደገና ቀጥሎ በ2016 ዓመተ ምህረት የተሰራበት ሁኔታ ነው ያለው። ከዚህ ጋር ተያይዞ አንደኛው የከተማ የቦታ ደረጃ ጥናት ተሰርቷል። ይሄ አንዱ ገቢ አቅምን ለማሳደግ ትልቅ እገዛ እያደረገ ያለበት ሁኔታ ነው ያለው። ቦታዎች አሁን ከተማውን እድገት ሊመጥን በሚችል ደረጃ ተጠንተው ያው የክልል የዞን ባለሙያ ተሳትፎበት ተጠንቶ የደረጃ ጥናቱ አልቆ ወደ ተግባር የተገባበት ሁኔታ ነው ያለው። ይሄ አንድ ትልቅ ገቢ ከማሳደግ አንጻር ትልቅ እገዛ እያደረገ ያለበት ሁኔታ ነው ያለው። ሌላኛው የገቢ መሰረቱን ማስፋት በከተማ ውስጥ ከዚህ በፊት የሰራ የነበረ በውስጥ የገቢ አማራጮች ብቻ ነበር። እዚህ በ3 ዓመት ውስጥ የገቢ መሰረቱን በሁሉም አማራጭ ገቢን አማጦ በመሰብሰብ የውስጥ ገቢ በማሳደግ የካፒታል ፋይናንስ እጥረትን መቀነስ ተችሏል። ከዛ ባለፈ አዳዲስ የገቢ ኮዶችን ጭምር በመፍጠር ገቢያችንን ከፍ ለማድረግ እየተሰራ ያለበት ነው። እሱ ብቻ አይደለም፣ አሁን ማዘመኑ በራሱ ሌላ የገቢ አማራጮችን ሰው ወደ ዘመናዊ ይዞታ እየገባ በሄደ ቁጥር ለአገልግሎት የሚከፍለው ገቢ ጭምር እየጨመረ በመጣበት ባለፉት ከ2012 በኋላ የጦራ ከተማ አስተዳደር ገቢ በ3 እጥፍ በሚባል ደረጃ ነው ያደገው። ከዚህ አንጻር ቀጣይም ጭምር ብዙ እቅዶች አሉ። ኢንቨስትመንት አማራጮችን በማስፋት ሌሎች በክልል ደረጃ በፌዴራል ደረጃ ጸድቀው የሚወርዱ የገቢ አማራጮችን ወደ ተግባር በማስገባት ገቢ አማራጭ ለማስፋት እየተሰራ ነው። ሌላኛው ያው እንደ ፋይናንስ እንደ ከተማችን ያው የኢኮኖሚ መነቃቃት የተፈጠረበት ሁኔታ አለ። በአሁኑ ሰዓት የኢኮኖሚ መነቃቃት ከዚህ በፊት ከነበረው ተስፋ ሰጪ የሆነ የኢኮኖሚ መነቃቃት የተፈጠረበት ሁኔታ አለ። ከተማችን በዙሪያው ደግሞ አብዛኛው ምርት አለበት አካባቢ ስለሆነ አንደኛ ህብረተሰባችን ከዚህ በፊት ነበረው የአስፋልት ነበር ጥያቄ። ይሄ ተፈተውለት አሁን ግንባታው ላይ ህንጻ በመስራት ይሁን ፕሮጀክት በመስራት ይሁን ኢንቨስትመንት በመስራት ይሁን የተነቃቃበት ሁኔታ ነው እና ሌሎች ከውጭ ኢንቨስት የሚያደርጉ ሰዎችም ወደዚህ ከተማችን ውስጥ የገባበት ሁኔታ አለ። ሌላኛው በጀት ላይ በጀት ቁጥጥር አሁን እንደኛ ተቋም በጀት አለ ፋይናንስ በጀት ከዛ በኋላ በጀት በአክሽን ፕላን እንዲመራ ከማድረግ አንፃር የኛ ተቋም ሚና አንዱ ነው። በአክሽን ፕላን እየተመራ ሄደበት ሁኔታ አለ። በ2 እና በ3 ዓመት ተሰበሰበ ገቢ በተመደበ በጀት 70%ን በመጠቀም በርካታ መሰረተ ልማት የተሰራ ሲሆን ከማዘጋጃ ቤት ጋር በመተባበር በአግባቡ መሰራቱን ክትትል ማድረግ ተችሏል። አንደኛ ይሄ ህንጻ አሁን የምናየው ህንጻ ከ40 ሚሊዮን በላይ ተመድቦለት ወጪ ያወጣለት ፕሮጀክት ነው። ይህንን ማሳካት ችለናል በውስጥ ገቢ ሰብስበን ማለት ነው። ሌላኛው ሆስፒታል ውስጥ አንድ ብሎክ የሆስፒታል ማስፋፊያ ከ10 ሚሊዮን በላይ በማውጣት በመመደብ መስራት ችለናል። ይሄም ያው አንደኛው ገቢ በመሰብሰብ ነው የውስጥ ገቢ በማጠናከር። ሌላኛው የወጣቶች ማዘውተሪያን ከ5 ሚሊዮን በላይ በማውጣት መስራት ችለናል። እነዚህ ዋና ዋናዎቹ ሲሆን ሌሎችም ዲች፣ ኮብልስቶን፣ ሌሎች መሰረተ ልማቶች የተሰሩበት ሁኔታ ነው። ይሄ የተሰሩት በውስጥ ገቢ ነው ተሰብስቦ የተሰራበት ሁኔታ አለ።